ጫፉ ራጅ አለማ። እሺ ፈጠን በሉ ያዘው። እዚህ ጋር ጫፍ ላይ ራጅ አለ። ፈጠን በይማ ፈጠን በይ። ሳቡ ሳቡ ሳቡ። ጃምቦ አንተ ጃምቦ አንተ ጃምቦ ስማ ምን እሺ ምን ሆነክ ነው ደግሞ እዚህ ሶፋ ላይ ከምታድር ቤት ገብታተኝ እንደ መኝታ ቤት ታጎረጉዶ ነው ሶፋ እዚህ ነው እንዳደርኩት አይ የለም ሌላ ቦታ ነው ደግሞ እዚህ ከምትቃጅበት ወጣ ብለህ በሰራበት ቅጃትን ገንዘብ ማድረግ ትችል ነበር አንተ ግን እዚህ ያለመተኛ ስራ የለም በልተነስና ስራን ስራ እኔ ወደ ስራ እየሄድኩ ነው እንዳይረፍድ ደግሞ ሐሙስ ቀን ቅዱስ ይሉሃል ቀን ቅዱስ ሐሙስ እባክህ ቅዱስ ሐሙስ ሆይ የደስታ የሰላም የስኬት ቀን እንድትሆንልኝ ተመኘው። እረጣውት እንደው አንተ ሰውዬ ሌላው አልበቃ ብሎክ ብለክ ቤት ውስጥ እየተንቦራደድክ ቀን ማምለክ ጀመርክ። ጥሩዬ መጀመሪያ የአምልኮት ስርዓቱንና መስፈርቱን በደንብ ጠንቀቅ አድርገሽ ወቂ። እኔ ቀኔን ባንደበቴ አወደስኩ እንጂ አላመለኩም። ዛሬ ሰርግና ምላሽ መሆኑን ረሳሽው እንዴ? ታላቁን የዲስኩር መድረክ ረሳሽው? ወይ ሞት ይርሳኝ ካስዬ ወይ ለካ ዛሬ የአናጺዎች ማህበር በህዝብ አደባባይ በብዙ ውሽ የሚቆጠሩ አይኖች ፊት ቆመ ንግግር ልታደርግ ነው። የምን ሺ ያመጣሽ ደግሞ ዓለም ነው እንጂ የሚያይ። በዚያ ላይ ደግሞ ታዋቂ ሚዲያዎች እኮ የኔን ንግግር ቀርጸው ለማስተላለፍ በተጠንቀቅ ላይ ናቸው። አትለኝ አልኩሽ። እሰይ ይኸውልህ በከረባት በሱፍ ሸክ ብለህ በቴሌቪዥን መስኮት ስትታይ ይሄ መንደር ውስጥ የናቁ ሁሉ እጃቸውን በአፋቸው ላይ ነው የሚጭኑት። ታዲያስ ደግሞ ነገ ግብረ መልሱን ታያለሽ። ሁሉም አፋሻ ጎንባሽ ነው የሚሆነው። አጨብጫቢ አትጠራጠር ካስዬ፣ አይደለም ሰው ምድሪቷ ራሷ ካስዬ ማለቱ አይቀርም። ጥሩዬ እኮ ነው የምልሽ። ኧረ ጥሩዬ አዳምጪኝ። ምን ሆነሻል? ጆሮሽ ላይ የሆነ ነገር ተጭኗል ወይስ እድሜሽ እንደው እምቢ አለሽ? ገና 30 እንኳን ሳልደፍን እንዴት ጆሮሽ ይያዛል ብለህ ታስባለህ? ኧረ እባክሽ ጥሩዬ፣ ሰዓቱ እኮ ደረሰ። ይሄ ልጅ ደግሞ ልብሴን ሱፌን አውጣልኝ ብዬ ከላውንደሪ ትኬት ሰጥቼው ነበር። ይኸውና እስካሁን ድረስ አልመጣም ቀረ። ጃምቦን አምነላከው ካሳ። ታዲያ ምን ይደረግ ጥሩዬ? ታላቁ ዝግጅት እኮ ዛሬ 4 ሰዓት ላይ ይጀምራል። እንዴ ገና እኮ ታዲያ 2 ሰዓት ነው። ይኸውልሽ ጥሩዬ የቀረኝ 1 ሰዓት ብቻ። እባክሽ ደውይልኝ። ደው ተቃጠልኩ በዚህ ልጅ የተነሳ። ይሄኔ እኮ እሱ ራስቶት ከጓደኞቹ ጋር ይንዛለላል። አይ ጃምቦ እንደው ምን አባቴ ላድርገው ይሄ ልጅ እንደው ቀጥል አድርግ። ወይ
እንዴ በጧት ሄደሽ ነበር? እንትን ጓደኛዬ ጋር መጽሐፍ ልመልስ ሄጄ ነው። ምን ነው አሁን እንዴ ቶሎና ለባብሽ እንዴ? ምን አለ እንዴ? ዛሬ እኮ ያባዬ ቀን ነው። ውይ ያባዬ ልደት ዛሬ ነው እንዴ? ወይ ጉድ! የምን ልደት ነው የምትይው? ታዲያ አንቺ እንደዚህ ለምን ለበሽ? በነገራችን ላይ በጣም አምሮብሻል። ግን እንዴት ተረሳሽው? ዛሬ እኮ አባዬ ከተለያዩ ሚዲያዎች ጋር ኢንተርቪው የሚያደርግበት ቀን እኮ። ኦ ማይ ጋድ! እንዴት ረሳሁት በእናትሽ። ግን የኛ መልበስ አስፈላጊ ነው? ላያስፈልግ ይችላል። ግን ምን አለበት እኛም ዝንጥ ብለን አባዬም ደግሞ ሱፉን ለብሶ ቂቅ ብሎ ከኢንተርቪው ከሚሰጥበት ሆቴል አድርሰ ነው ብንመለስ ምን ችግር አለው? እኔ ባልሽ። ቆይ ግን አስፈላጊ ኩንሴ የዝግጅቱ አስፈላጊነት የገባሽ አይመስለኝም። የአፍሪካ አናጺዎች በተሰበሰቡበት እኮ ነው አባዬ ከሚሊዮኖች መሃል የኢትዮጵያን የኪነ ህንጻ ጥበብ ለሰፊው ዓለም እንዲያዳርስ እድል የተሰጠው። ታዲያ ከዚህ በላይ ለዚህ ቤተሰብ ምን አለ እንዴ? እንደዛ ነው አሁን። እኔ ግን የማውቀው አባዬ የኢትዮጵያ የአናጺዎች ምስረታ ላይ ሊቀመንበር አድርገው ስለሾሙት ያው ምስረታውን አስመልክቶ ከአንዳንድ ጋዜጠኞች ጋር ኢንተርቪው እንደሚያደርግ ነው። እንደዛ ነው እንዴ? ታዲያ ቢሆንም ግን ዝግጅቱ ትልቅ ነው። እሺ በኔ እንጂ ጥሩዬ፣ ኧረ እባክሽ ደውይለት። አያነሳም አልኩ። ባያነሳም ደውይለት እስኪ። ያለ ሱፍ እንዴት ብዬ ልሄድ ይችላል? ድንገት ራርቶ ቢያነሳልኝ ብለን አንተን አምኜ ስልክ ነው ነገሩ ተበላሽ ወይ? ምን ነው ራሴ ሄድኩኝ ኖሮ ይመናችኋል። ጃምቦ ትኬቱን ይዞ ጠፋ። እንዴ የምን ትኬት? የላውንደሪው ነው። ሱፉ እንዲታጠብለት ላውንደሪ ቤት ሄዶ ልጁ የውሃ ሽታ ሆኖ ቀረ። ሰዓቱ ደረሰ። ማን ሄዶ ያምጣለት? ታዲያ እኔ ሂጅ አላመጣም። ላውንደሪ የት ነው? አታውቂውም? በታክሲ እንኳን ብትሄጂ ሩቅ ቦታ። በዛ ላይ ደግሞ ትኬቱ የት አለ? ያለ ትኬት ደግሞ አይሰጡም እኮ። ልጁ ጆሮው ላይ ተኝቶ ስልኩንም አያነሳም። አውቆ የተኛ ቢቀሰቅሱት አይሰማም አይደል የሚባለው ከነተረቱ። ግን አባዬ ይሄ ልጅ በደህና አይመስልም። እውነትሽን እኮ ነው ኩንዬ። ልጅ አንድ ነገር ሆኖ ቢሆንስ? ምን አጋጥሞት ይሆን? እሱ ደግሞ ምን ይሆናል? ይህን ጊዜ አንዷ ጋር እሽኮለሌ ሲል ነው እንጂ ጊዜውን የሚፈጀው። ካሳ ምንድን ነው የምትቀባጥረው? አሁን ምላስ ማሾሉን ተይና ይልቅ ደውይለት። አልደውልም። ከፈለክ ራስ ደውል። ይሄኔ የራስ ልጅ ብትሆን ኖሮ አገር ያስትል ነበር። እንዴ እማዬ ደግሞ አሁን ይሄ ጉዳይ እንደዚህ ያነጋገረ? ዝም በይ አንቺ ደግሞ አትሞጣሞጭ። ኧረ እባካችሁ ሰዓቱ ደረሰ። ይልቅ ደውሉለት እስኪ። አሁን ያለ ሱፊ የት ይኬዳል? ይህ እንደው የተረገመ እርጉም ልጅ። ልጄን አትስደባው። ውጭ ላይ ነው የምልሽ። ባልወጣስ ምን ታመጣለህ? ባልወጣስ አባዬ ስልኩ ጠራ። የጃምቦ ስልክ ጠራ፣ ግን አያነሳውም። አውቆ ነው ሆን ብሎ እኔን ለማናደድ። አዎ ወይ የተበቀለኝ ይሆናል። ምን በድለኸው ነው የሚበቀል? የሰው ልቡ ምን ይታወቃል? በጊዜ ግባ ጭቅጭቅ፣ ክፉ ጓደኛ ትክተም ጭቅጭቅ። ምን ሰላም አለ እኔና እሱ? የተረገመ እርጉም። አትሳደብ ብያለሁ። አንተ ሰው ያትሳደብ። ነይ ምሽኛ ምሽ። ይሄ ነው የቀረሽ። ወይ እዚህ ቤት ተቃጠልኩ። እንደው ቅጥል በሉ፣ ቅጥል ያርጋችሁ። አባዬ ስልኩ እየጠራ ነው። ብሎ ካደረገ ሶሪ ተይዟል እያለች ነው። ምናልባት እኮ ወደኛ እየደወለልን ሊሆን ይችላል። ወይ ልጄ እንዳፍሽ አድርገው። ያው ትሰማለህ? ለአንተ ሱፍ ብዬ ሳይሆን ለልጄ ደህንነት ስል ነው። አንቺ ሴትዮ ምን አልክ? አንቺ ሴትዮ ነው ያልከው? ኋላ ምንድን ነሽ? አቶ አንቺ ደግሞ ወረኛ። ምን አልኩኝ? አባዬ ጃምቦ ስልኩን አነሳው። እንካ አናግረው። ሄሎ ጃምቦ፣ እንዲህ ይደረጋል? እንዲህ ነው የሚደረገው? ምን ላውንደሪው? ውሸት! አላምንም
አልኩ አላምንም። አንተ ላውንደሪ አልሄድክም፣ በጭራሽ ውሸትክን አልሄድክም። ላውንደሪ አልሄድክም፣ ሌላ ቦታ እንደነበርክ ነው የሚገባኝ። ስልካቸውን በቃ ቶሎ በል። ይኸው ስልክ ቁጥራቸውን አሁን ሁንዬ ስልክ ላይ ቴክስት አድርግልኝ። አሁን ጎሽ ፍታ። ስልክ ቁጥራቸውን በራቸው ላይ ለጥፈው የአድራሻ ለውጥ ስላደረግን ልብሶቻችሁን ስልክ እየደወላችሁ መታችሁ መውሰድ ትችላላችሁ ብለዋል። አባዬ ጃምቦ የሆነ ቁጥር ቴክስት አድርጓል። የእነሱ ነው የሚሆን። የእነሱ ነው። ደውይላቸው። ሄሎ ሰላም ነው? እናንተ ላውንደሪ ልብስ ሰተን ነበር። አዎ እንዴ እዛ እኮ በጣም ሩቅ ነው፣ አንጨቆር ነው። እዛ ድረስማ አንመጣም። እንደውም ልብሱን አንፈልግም፣ ተውት። ሌቦች ሁሉ እንዴ ይገርምሽ። ስንት ቦታ ደርሼ መሰለኝ። ጃምቦ ካሳ ነቅቶብሃል። ላውንደሪው ጋር አልሄድክም፣ ውሸትህን ነው። ታዲያ ሱፉን ከየት ሄጄ አመጣው? መሄድማ ሄደሃል፣ ግን ላውንደሪ ቤቱ መዘጋቱና የአድራሻ ለውጥ ማድረጋቸው የራስ ሰበብ ነው። አማን በቃ እውይ አልቅሽ ላሳምናችሁ። ሄዱና ቼክ አርጓ። በል እንዴ አባዬ ጅንስ ሱሪን እኮ አልቀየርክም እንዴ? ወይ ካሳ ሸሚዝ ጠፍቶ ነው በሞትኩት። አሁን ይሄን ለብሰህ የምትሄደው? ኩንስ አንገላታሽው። ዝም በል አንተ ነህ። ቀድመህ ብታመጣለት ኖሮ እንዲህ ባልሆነ። አሁን ለዛሬ ፕሮግራም ትላንት መምጣት የነበረበት ሱፍ ዛሬ ነው የሚመጣው። ምንድነው ዛሬ ጉድ እንደዚህ ማለት ነው? አረጋሽ ከረባት ሰ እንዴ አባዬ ከረባት ሰዓት ስሜት ማትሄድ እንዴ ቀበቶ ራሱ አላደረገም እኮ። ወይ እኔ ላምጣለት። አይ አባዬ እንደው ሰማይ ዝቅ ምድር ከፍ ብትል ይሄን ከረባት ሰዓት ከዚህ ቤት ንቅንቅ የለም አባዬ። እንዴ ሌላ አረ ጫማው ራሱ አልተወለወለም። ማየስ ስፖንጆ የሆነ ፎጣ እንዴ ይሄ ኮፍታ አለ እኔ ጋር። ዘመድኩን በኔ ስልክ እየደወለ ነው። ምን ሆኖ ነው? የኔ ስልክ ቻርጅ ላይ ነው። እስኪ ላውድ አድርጊ ነው። ለማውራት አይመቸውም ግን እሺ በቃ። ሄሎ ካሳ ዘመድኩ እንዴት ነህ? መጣ ትንሽ ዘገዩ። እደርሳለሁ። አሁን እደርሳለሁ። ቀጠሮ ነበረን እንዴ? ምን ቀጠሮ አለን ወይ እንዴ? ሳው እንዴ ዛሬ አይደለም እንደ ኢንተርቪው የምንሰጠው ማህበራችን ምስረታ ለጋዜጠኞች መግለጫ የምንሰጠው ዛሬ እኮ ነው። የምን ስብሰባ? የምን እንግዶች? ታዲያ እሱ ነገ በ5 እንጂ ዛሬ ነው እንዴ? በ5 ነው እና ታዲያ ዛሬ 5 አይደለም እንዴ? አይደለም ዛሬ 4 ነው ትለኝ። ተሳስተህ ነው እንዴ? አይ ካሳ ዛሬ ነው ጋሼ ድካሜ መና ከሚቀር ለምን ልብሱን ላውንደሪ ቤት አልመልሰው? ምን